አራስ ስንሆን ባሎቻችን ከሚጎዱት በላይ ማንም አይጎዳም። ምክንያቱም የለመዱት ነገር በሙሉ ነው የሚቀርባቸው። ያው ከስራ ሲመለሱ ቤታችንን ፏጨስ ጨስ አድርገን የምንጠብቃቸው ነገር ይቀራል። የሚወዱልን ጣፋጭ ምግቦችም ይቀራሉ። አራሽ ቤተሰብም እንግዲህ ሙሉ ፎከሳቸውን እናትየውና አዲስ የተወለደው ልጅ ላይ ነው የሚያደርጉትና በመሀል ይረሳሉ። እንደምንም ቻል አድርጎ ተነስቶ መንከባከብ በሚለው ደግሞ አላምንም። ምክንያቱም ጉዳቱ እስከ መጨረሻው ተከትለው ነው የሚሄደው። አራስ ቤታችን ላይ መጠገን ግዴታ አለብን። እንዴት ናችሁልኝ ውዶቼ? እኔ ደህና ነኝ አልሐምዱሊላህ። ጠዋቴን እንግዲህ ቤቴን ፏፏ በማድረግ ነበር የጀመርኩት። ከዛ በዚክራ ናቹራልስ ሰውነቴን እንደዚህ በደንብ ፏ አደረኩትኝ። እንደምታዩት በጣም ጸዴ የሆነ ፕሮዳክት ነው ያላት። ፔጇን ገብታችሁ ቼክ አድርጉት፣ ሞክሩት፣ በጣም ነው የምትወዱት። ከዛ ልብሴን እንደዚህ ለባብሼ ራሴን አሰማምሬ ወደ ሳሎን ስወጣ ኦልሬዲ ምሳ አዘጋጅተው ጠብቀው ነበርና ምሳችንን በላላን። ከዛ እኔም ቤቴም ባሌም ናፍቀን ወደ ነበረ የቡና ቫይብ ተመለስኩ ነው የምላችሁ። እንደዚህ ጨስ ጨስ ካረኩኝ ረጅም ጊዜ ሆኖ ነበረ። በጣም ነበር ናፈቀኝ። እንደዚህ በአደብ ፏ አድርገን ጠጣን። ያው አራስ ሲሆን ሁልጊዜ ቡና ጀምራለሁ፣ በመሀል ነው የማቆመው። ይሄን የመሰለ ቡና ቁርስ ደግሞ ከልዩ ኬክ ነው ያዘዝኩት። በጣም ነው የሚጣፍጠው እና ደግሞ ከልጄ ወደ ልጆቼ የተሸጋግረንም አይደል። አልሐምዱሊላህ ላኩል ሀል። ያው እንግዲህ ከቤተሰቦቼ ጋር እንደዚህ ቆንጆ ታይም አሳለፍን። ስላያችሁ አመሰግናለሁ። ቻው